አይ ምችም አዘጋጅ እንደዚህ አንድ ላይ መጣ ከዛ ጋር አምጣና እንዳታ እንደዚህ ትንሽ ተጋር የሚመስለው ፔሜንትሽ እንደምን አላውቅም። ተሰማሽ? አልጠበቅኩም። አንደኛ በጣም ይቅርታ ስለደነገጥኩ ነው እና ዳሩ ብትነግረኝ ጥሩ ነበረ። እኔ አላውቅም ከነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። ግን እውነት የብሩኬ ግፍ ነው። እንኳን ተዋረርሽ አቦ። እንደ ዛሬ ቅቤ አልጠጣሁም። ምን አይነት ነው ግን? አረ ሴቶች ወዴት እየሄዳችሁ ነው? እንዲያው ምንም እንዲያው አወቃችሁ ብትባሉ እንዲያው የሚጠቅማችሁና የማይጠቅማችሁን አታውቁም እንዴ? በተለይ ተምራችሁ ብዙ ነገር አውቃችሁ የተባላችሁ ሰዎች በቃ ወደ መሀይቡ ነው የሚወስዳችሁ። እንዴት ነው እስቲ? ግን አየሽው የብሩኬ ግፍ ነው አሁን የኔ ያመጣብሽ። እውነት ይቺ ልጅዮ ቅቤ ነው ያጠጣችኝ አቦ። እሰይ ደግ አደረገቻቸው፣ ደግ አደረገች። በጣም ነው የሚያስጠላው። በጣም ትንሽ አታፍርም እንዴ? የብሩኬ ግፍስ እሰይ ደግ አደረገች። ይገባሻል አቦ። ትንሽ ኧረ በጣም ደፋር ነሽ። በጣም ደፋር። እኛ በፈለግነው መንገድ ሳይሆን ባላሰብከው መንገድ ጥሩ እሱ ይሰጥሃል እና ስለዚህ ደግሞ በፈጣሪ እናመሰግናለሁ። በጣም ብዙ ነገሮችን ችዬ ነው እንግዲህ ታውቃላችሁ እንግዲህ ናታን ማይታል አይደለም ሶሻል ሚዲያ ላይ ያሉትን እውቀት ዳጊ አይታል አይደለ ላይ ምን ላይ ቲክቶክም ላይቭ ስገባ ምናምን እነሱን ነገሮች አልፌ እንግዲህ እንደዚህ አብሬ በማክበሬ በጣም ነው ደስ ያለኝ። ሀይሚ በጣም ተደንግጠሽ መሰለኛል። አይ እኔም በጣም ደስ ብሎኛል፣ ግን አልጠበቅኩም። ያልጠበቅኩት ነገር ነው እና እኔ እንጃ ቃላቶች ራሱ እያጠሩኝ ነው። አይ ማለት ያው እኔ ምን እንደምልህ አላውቅም። ይህ ሁሉ ፕሮግራም እንደዚህ ለፍታ አዘጋጅተህ አላውቅም። ላበላሽብህ አልፈልግም። በጣም ብዙ ዋጋ ከፍለበታል ብዬ አስባለሁ ይህን ፕሮግራም ስታዘጋጅ እና በጣም አመሰግናለሁ። ከዚህ በላይ እኮ ነው የሚገባሽ ሀይሚ። ምን አድርጌልህ ነው? ኧረ ተይ ወደ ቀልብሽ ተመለሽ። ምን አይነት ዕቃ ናት? እንዲሁ ብሩኬን የመሰለ ልጅ ይህን የዋሁን ገና የብሩኬ ግፍ ብዙ ነገር ገና ይደርስብሻል። ብዙ ግን አሁን መልሳ እንደገና እያለቃቀሰ ወደ እሱ ትመጣ። ግን የምታሽቃብጡ አድባችሁ ተቀመጡ፣ አታሽቃብጡ። ሰው የሚጠቅመውና የሚጎዳውን የማያውቅ ጋራ ምንድን ነው እንደዚህ ሰው ቤት እየሰራችሁ የምታለቃቅሱት? በጣም ነው የሚያስጠላው። በጣም ያላ የብሩኬ ግፍ ነው። ያን ሁሉ ያሳይሽ። እሰይ እንዴት ደስ እንዳለኝ። ሰው እንዴት ያስችለዋል? እንዴት ያሳለፈውን ህይወት ባያስብም እንዴ? አይ መሀይብነት ጀዝባ። እነሱ እኮ ያውቃሉ እኮ ያለውን ነገር። ተገናኘን ቁጥር ስላንቺ ነው እኮ ሚስጥር አታውጣ። ገና ሳንገናኝሽ ስላንቺ ሲነግረን ነው በቃ ስላንቺ ጥሩነት ምናምን ያሉት ማማ። እንደዚህ አንድ ላይ ደግሞ ስትሆኑ በጣም ደስ ትላላችሁ፣ ታምራላችሁ። ዳንሻ ለኩ ሷር
ይህ ልጅ ዛሬ አጥብቶት ነበር በጥፍ ማለት ለምን አልጠበለችም? ሶሲ አትበጥብጪ በእናትሽ። እንትን አትበይ። ፕሮግራም አታበላሽ ሶሲ። አንተ ቤተራት በእናትህ እንደዚህ አይነት ሙድ ለምንድን ነው የምታራምደው? በእናትህ እያወቅህ ማንጠር ያደረግህ አንተ ነው። ማን ያዘጋጀው? አንቺ ነሽ የጨመርሽው? እስከዛሬ ብሌም ዝም በል። እኔን እስከዛሬ ብሌም ስታረጊ ዛሬ ደስታ ቀን ነው። ሰርፕራይዝ ነው። ለምንድን ነው የምጠራት አንተ? ምን አገባህ? አትቆጣው፣ አትናገረው። በደስታ ቀን ነበር ነው የሚቀረት ሲጀመር ሀይሚ እንደምትመጣ አላውቅም ነበር። ሀይሚ እንደምትመጣ አላውቅም ነበር። ምን ቤት ነው አንተ? እሱ አይጠራትም እንዴ? ቢፈልግ ነው የአንተ ራስ ፕሮግራም ታበላሹ ነው የመጣችሁት። እንደዚህ ጋር ዳጊ ተረጋግታችሁ ወይኔ ረሳሁት ነገር አለ። አንሳሪ እስከዛሬ እንትን ሲለኝ ነበር እና ያሳያችሁ እስከዛሬ ቺት ያደረገብኛል። አንቺንም እንደዚህ አታለው ቺት ያደረግብሻል። ኦኬ እኔ ካሁን በኋላ አምዳን እንኳን ደስ አለ፣ እንኳን ደስ አለ። ቺተር ኬክ ነው ቆርሳችሁ ስ የገቡ ከሱሲ ጋር ነው አይደል? ከእሷ ጋር ማክበር ያለብህ ብዬ ያከኩት እኔ ነበርኩኝ። ኦኬ አንተ ምን ታውቃለህ? አሁን ይመለከታል። ገባህ አይደለ? እኔ በጣም ገባ ስለተናገርኩሽ አይደለም። ምንድን ነው የምትይው? አልገባኝም። ላከብር መጣሁ። ደስ አለኝ። ኢንጌጅመንት መሆኑ ነው። ስለምን ኢንጌጅመንት ነው የምታወሪው? 200 ሺህ እያየሽ አይደለ እንዴ? በዚህ እያከበርኩኝ እኮ ነው። ተረጋግታችሁ በርዝዴይ ኦ ማይ ጋድ። በቃ የፈለኩት ላክብር። ምን አገባሽ እኮ ኬክ ስጠኛ። አማረኝ መጥራት ነበረብን። ቁጭ በይ አንቺ። ያምራህ ነበረች። እኔ ጠራጨነቀኝ ነው። ቁጭ በይ እኔ አስተካክላለሁ። እሺ ረሙ አንተን የጠራት አይደለ? ይዘህልኝ ትወጣለህ። ስራ ነው እያደለ አንተ በጣም ባለጌ ምንም ማለት ከዳጊ ጋር ያውና ነገር ስታደርገው ኢንተርቪው አድርጌ አንተ ሲጀመር የሶሲን 30 ሺህ ሳታከብር ነው የሷን 200 ሺህ የምታከብረው? አይመለከትም። መብቱ ነው። ለምን አይመለከትም? የፈለገውን ሰው መምረጥ። ሶስና ጨረስና ጉቺ በናትሽ የምር
ሁኔታ እኮ አይደለም። ኧረ እባክሽ تحكم بأموالك مع دوبي. استخدم بطاقة السحب الآلي لعمليات الدفع المبسطة وتطبيق. ኧረ እባክሽ ውሻ ልክስክስ ፕሮግራሙ ተበጠበት። በሀሳብ ስላልተስማሙ ነው አረጋግጥ ልንጀምረው እንደ ጠላት የምታይ ደግሜ እነግርሃለሁ። በሀሳብ አልተስማሙ ልንገር ለምን መጣ ሲጀመር በቃ አለመምጣት ነው ካልተስማሙ አንድን መጽሐፍ ውስጡን አይተው ሳያጠኑ ቢፈርዱበት ያሳዝናል በሽፈኑ ለማስመሰል አልችልም